ስለ እድል ዘጊ ወይም ደግሞ ስለዚህ ስለ አይነ ጥላ እስኪ የምታውቀውን ነገር በለኝ ብላችሁ በውስጥ መስመር የላካችሁልኝ ሰዎች እኔ እኮ እያልኳችሁ ያለሁት እድል ዘጊ ወይም አይነ ጥላ የሚባል ነገር የለም ነው ያለው። ታዲያ ምንድን ነው ካላችሁ ስንፍናችሁ ነው ያለው። በቃ እኔን አስሮ የያዘኝ ስንፍናዬ ነው፣ ሌላ ምንም ችግር የለብኝም። እናንተም ጋር ያለው ስንፍናችሁ ነው አስሮ የያዛችሁ። ምክንያቱም ነገ እንስራለን፣ ከነገ በኋላ እንስራለን፣ ከዛ በኋላ እንስራለን እያላችሁ በዚህ ሐሳብ ነው ልክ እንደኔ ያላችሁት። ነገ ሳይሆን መስራት ያለባችሁ ዛሬ ነው። ዛሬ መስራት ያለብንን ነገር ዛሬ ብንሰራ፣ ነገ ደግሞ መስራት ያለብንን ነገር ነገ ብንሰራ ከዛ በኋላ ምን ይሆናል ማለት ነው? ስራ ልምዳችን ይሆናል ማለት ነው። ስራውስ ምን አይነት ስራ ነው መስራት ያለብን ካላችሁ፣ አዋጭ ስራ ነው መስራት ያለበት። የማያዋጣ ስራ ዝም ብሎ ቀን ሙሉ የምንሸከመው እንደዚሁም ደግሞ በቃ ሰርቶ ለምግብ የሆነ ስራ ከሆነ ለውጥ የለም። በቃ በዛው ባለህበት እርግጥ ነው። ቆም ብለን አስበን የሚያዋጣ ስራ ነገ ከመጀመር ዛሬ ከጀመር የዛሬ ዓመት ባለሀብቶች ልንሆን እንችላለን። እኔ እንደምታዩኝ የወንጌል አገልግሎት ሰራተኛ ስለሆንኩ የወንጌል አገልግሎት ደግሞ ስራ ስለሆነ ከዚህ ውጭ ሌላ ስራ መያዝ ስላልፈለግኩኝ የምታዩኝን አይነት ሰው ሁኛለሁ ማለት ነው። እናንተ ግን ጠንክራችሁ ስትሰሩ ባለሀብቶች ትሆናላችሁ። ቁጭ ብለህ ግን